ባይተዋር አድርጌ ያ ነቢና ከሌላው መንኔ ያ ነቢና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁኝ። ሰላም ጤና ይስጥልኝ። እንዴት ናችሁ የዩቲዩብ ቤተሰቦች? እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ በያላችሁበት በአለም ዳርቻ ያላችሁ ሁላችሁም ሰላም ያርጋችሁ ኢንሻአላህ። ለዩቲዩብ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባር የሆናችሁ ደግሞ ኮሜንት እና ላይክ እያደረጋችሁ አበረታቱኝ ኢንሻአላህ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ የመጣሁበት ቪዲዮ ምን መሰላችሁ? የኢሜይላችን ፓስወርድ የጠፋብን እንዴት ብለን ማግኘት እንችላለን ወይም ደግሞ አዲስ መቀየር እንችላለን የሚለውን ላሳያችሁ ነው የመጣሁት። ኢሜይላችን ካለ ፓስወርዱ ማግኘት ቀላል ነው ማለት ነው። ምናልባት ለማስታወስ ያህል እንጂ ምናልባት ብዙ ሰው ያውቀዋል። የማያውቅም ካለ ደግሞ በዚህ መንገድ ገብቶ የኢሜይሉን ፓስወርድ ማግኘት ይችላል ወይም መቀየር ይችላል ማለት ነው። ከዛ በፊት እንዳልኳችሁ ነው ሰብስክራይብ እያደረጋችሁ አዲሶች፣ ነባሮች ደግሞ ኮሜንት እና ላይክ እያደረጋችሁ አበረታቱኝ ኢንሻአላህ። እሺ አሁን ፓስወርዳችንን ለመቀየር ለማግኘት ቀጥታ የት እንገባለን? እኔ በተለያየ መንገድ መግባት ትችላላችሁ። እኔ ግን ገብቼ የማሳያችሁ በፕሌይ ስቶር ገብቼ ላሳያችሁ ፈለኩት። ፕሌይ ስቶር ውስጥ ትገባላችሁ። ልክ እንደዚህ ስትገቡ እዚህ ጋር ስማችሁ ያለበት ቦታ ላይ እዚህ ፕሮፋይላችሁ ያለበት ቦታ ላይ አንዴ ትገባላችሁ እዚህ ጋር። እሺ እንደዚህ እንደገባችሁ የምትፈልጉትን ኢሜይል፣ አሁን ለምሳሌ እኔ ጋር ብዙ ኢሜይሎች አሉኝ። አሁን ከዚህ ውስጥ የምፈልገውን የአንዱን ኢሜይል የጠፋብኝ ወይም ላስታውስ ያልቻልኩትን አንዱን ኢሜይል ገብቼ እንትን እላለሁ ማለት ነው። ለምሳሌ እኔ እስኪ እዚህ ውስጥ ገብቼ ይሆናል ላሳያችሁ። ትንሽ ኔትወርክ ትንሽ ችግር አለ። ኔትወርኩን እንታገሳለን ትንሽ። ይቅርታ ትንሽ እንግዲህ ኔትወርክ ጉዳይ ነው። እንደምታዩት ትንሽ ያስቸገረ ነው። እሺ ትንሽ ኔትወርክ ትንሽ እያስቸገረ ነበር። ልክ እንዳልኳችሁ ከዚህ ውስጥ አንዱን ኢሜይል ትፈልጉና የምትፈልጉትን ለምሳሌ እናንተ አንድ ከሆነ ምንም አያጠራጥርም። አንድ ከሆነ አሁን ይሄ የሚጠቅመን እንዴት መሰላችሁ? ለምሳሌ ስልክ ቤት አዲስ እንደተገዛ ኢሜይል ይከፈትልንና ፓስወርዱ ላናውቀው እንችላለን። ወይም ፓስወርዱን በሆነ ወረቀት ተጽፎልን ሊጠፋብን ይችላል ወይም ልንረሳው እንችላለን። ያ ምናልባት ያኔ ከዛ ውስጥ የተለያዩ ፎቶዎች፣ የተለያዩ ነገሮችን ዶክመንቶችን እንዳይጠፉብን ብለን የሆነ ስልክ ስንቀይር ግን አብሮን እንዲከተለን ለማድረግ ይሄ በጣም ጠቃሚና አስፈላጊ የሆነ ትምህርት ነው ይሄንኛው። እሺ እንዳልኳችሁ ልክ እንደዚህ እናደርጋለን። ከዛ ምን እናደርጋለን መሰላችሁ? አንዱን አካውንት ከመረጥን በኋላ እዚህ ጋር እንገባለን። ጎግል አካውንት የምትለውን እንገባለን ማለት ነው። ጎግል አካውንት እንደዚህ እንደገባን እንጠብቀዋለን። ልክ እንደዚህ ይመጣልናል። ልክ ከዚህ እንደዚህ እንደመጣልን ይሄን እዚህ ጋር የተወሰነ እዚህ ጋር ወደ ግራ እንትን እያደረግን እዚህ ጋር ሴኩሪቲ የምትለውን አንዴ እንጫናለን ማለት ነው። ሴኩሪቲ አንዴ እንጫናለን። እሺ እንደዚህ ልክ እንደመጣልን ወደ ላይ ሳብ ስናደርገው እዚህ ጋር እኛ አሁን ምንድን ነው የምንፈልገው? ፓስወርድ ስለሆነ ፓስወርድ የምትለውን አንዴ እንጫናለሁኝ ማለት ነው። እንጠብቃለን ትንሽ። እሺ እንደዚህ እንደመጣ የስልካችሁን ቁልፍ ይጠይቃችኋል ማለት ነው። እንግዲህ በአሻራም ከሆነ ወይም በስልካችሁ እንትን ከሆነ የከፈታችሁት ትከፍታላችሁ ማለት ነው። እሺ እንደዚህ እንደከፈታችሁ ትጠብቃላችሁ። አሁንም ይቅርታ እንግዲህ የኔትወርክ ጉዳይ እንደምታዩት ነው። እሺ አሁን እዚህ ጋር ምን ደርሶናል? ዋና የምንፈልግበት ቦታ ይደርሰናል ማለት ነው። አሁን እዚህ ጋር የድሮውን ማወቅም አይጠበቅብንም ማለት ነው። አሁን እንግዲህ እንደምታዩት ኒው ፓስወርድ ብሎኛል። እዚህ ጋር ኒው ፓስወርድ እዚህ ጋር የምፈልገውን የማይጠፋብኝ ከአእምሮዬ ሁሉ ጊዜ ያኔ በምፈልግበት ሰዓት ሊጠፋብኝ የማይችለውን ነገር ፊደልና ቁጥሮችን አቀላቅዬ እዚህ ጋር ጽፋለሁ ማለት ነው። እሺ ለምሳሌ እኔ ፓስወርዱን ጽፌ እንገናኝ።
እሺ እዚህ ጋር እንደምታዩት እኔ ፓስወርዱን ጽፌ ጨርሻለሁኝ። አሁን ልብ ማለት ያለባችሁ እዚህ ላይ ምንድነው መሰላችሁ? እዚህ ጋር ከላይ እዚህ ጋር ኒው ፓስወርድ የሚለውን እና እዚህ ታችኛው ላይ ኮንፊርም የሚለው ላይ እዚህ ጋር ትክክለኛ ማለት የተመሳሳይ ቁጥር መሆን ይችላል አለበት። እዚህ ጋር የጻፍነውን ከታችኛው ላይ መጻፍ አለበት ማለት ነው። አንድ ፊደል ከተሳሳተ አይሆንም ማለት ነው። በጭንቅላቻችሁ የማይጠፋውን ሁሉ ጊዜ ልታስታውሱት የምትችሉትን ነገር እንትን ትላላችሁ ማለት ታስገባላችሁ። ልብ ማለት ያለባችሁ ልክ እንደነገርኳችሁ እዚህ ጋር ኒው ፓስወርድ የጻፋችሁትን ታችኛው ላይም በተመሳሳይ ነፍሱል ቁጥር ነው ነፍሱል የጻፋችሁትን ከላይ የጻፋችሁትን ነው ከስር ማስገባት ያለባችሁ ማለት ነው። እና ልክ እንደዚህ ካስገባችሁ በኋላ ምን ታደርጋላችሁ መሰላችሁ? እዚህ ቼንጅ ፓስወርድ የሚል አለ። ቼንጅ ፓስወርድ እንደዚህ እናደርጋለን ማለት ነው። አሁን እንደምታዩት ነው እዚህ ጋር እንግዲህ ቼንጅ ፓስወርድ አድርጎልኛል። እዚህ ጋር ሁሉ ነገር ጨርሷል ማለት ነው። እሱ እዚህ ጋር ቼንጅ ፓስወርድ ቼክ አድርግ እያለኝ ነው። ይኸው ነክቼልታለሁ። አያችሁ መልሶታል ማለት ነው ወደ እኔ ጋር። አሁን ይሄንን የመለሰብኝ ምንድነው የታችኛውና የላኛው ቁጥር አንድ ስላልሆነ ማለት ነው። ይሄን ላሳያችሁ ስለፈለኩኝ ነው እኔም ተወሰነ እንትን ያልኩት ማለት ነው። እሺ አሁን ደግሞ ትክክለኛውን ቁጥር አስገብቼልታለሁ ማለት ነው። እኩል ተመሳሳይ ማለት ነው። ከላይም ከስርም የቀደሙ ስለሚመልስባችሁ ነው። አንድ ፊደል ተሳሳቱ እንዴት እንደሚመልሳችሁ ለማሳየት ነበር። አሁን ደግሞ ሁለቱንም ጽፌያለሁ ማለት ነው። ሁለቱንም አስገብቻለሁ በተመሳሳይ ማለት ነው። አሁን ደግሞ እንዴት እንደሚሆን እንየው ማለት ነው። ቼንጅ ፓስወርድ አሁን ጠብቁ፣ ቀጥታ ያስገባኛል ማለት ነው። አሁን ይኸው አያችሁት፣ እንዳያችሁት አሁን ትክክል ስላስገባሁለት እዚህ ጋር ጌት ስታርት ብሎኛል ማለት ነው። የቀደሙ የመለሰኝ ከላይኛው እና የታችኛው እኩል ስላልተጻፈ ተመሳሳይ ስላልሆነ ያኔ ይመልሰኛል ማለት ነው። ልክ እንደዚህ ከመለሳችሁ ትክክለኛውን ቁጥር ያልተመሳሰለ ቁጥር ስላለ የግድ ማመሳሰል ስላለባችሁ ነው ያንን እንድታመሳሰሉ የሚላችሁ ማለት ነው። እሺ ቀጣይ ምን አደርጋለሁኝ? ጌት ስታርትድ የሚለውን አንዴ ነካለሁኝ። አሁን እንደምታዩት ክላስ ገብቷል ማለት ነው። አሁን ገብቷል ማለት ነው። ምን አደርገዋለሁ? እዚህ ጋር ኮንቲኒው ዩር አካውንት የሚለውን እዚህ ጋር እንደረጋለሁ። ፋስ ክላስ ያኔ ሁሉ ነገር አልቋል ማለት ነው። አሁን በማንኛውም ሰዓት ስልክን ብንቀይርም በማንኛውም ሰዓት የኢሜላችንን ፓስወርድ አሁን ባረግነው ነው የድሮ ማወቅ አይጠበቅብንም። ልክ እንዳረግነው ቀጥታ በዚህ አሁን ባረግነው በተጠቀምነው አሁን ባስገባነው ቁጥር ኢሜላችንን መክፈትና መጠቀም እንችላለን ማለት ነው። እንግዲህ ስለሰማችሁኝ እጅግ በጣም አድርጌ አመሰግናለሁኝ። የዛሬውን ትምህርት በተወሰነ መንገድም ቢሆን ትምህርት እንዳገኛችሁበት ተስፋ አደርጋለሁኝ። እንግዲህ ስላዳመጣችሁኝ ከምንም በላይ በጣም አመሰግናለሁኝ። እንደነገርኳችሁ ነው። ልክ መጀመሪያ እንደነገርኳችሁ አዲሶች ካላችሁ አዲስ ሆናችሁ ይሄንን ዩቲዩብ ዩቲዩብ ቪዲዮ ከደረሳችሁ ላይክ በማድረግ ሰብስክራይብ በማድረግ አበረታቱኝ። እና ይሄንን ይመስላል ትምህርቴ። ሰላም አለይኩም ወራህመቱላሂ ወበረካቱ።